በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓርብ የሚጸለይ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። እምነቴ በአምላኬ በእግዚአብሔር ላይ ነው። የአብርሃም ይስሐቅና ያዕቆብ አምላክ ሆይ በዚህች ዕለትና በዚህች ሌሊት ተስፋ የምትሆነኝን ነገር ግለጽልኝ። ክፉንም ሁሉ ከእኔ አስወግድና ከአንተ ዘንድ የሚገኝ ቸርነትንና ባለሟልነትን አድለኝ። በማይጠቅመኝ ገንዘብ እጠራጠር ዘንድ አታደርግ፣ ነገር ግን ሁልጊዜ አመሰግንህ ዘንድ በፊትም እንድቆም አድርገኝ እንጂ። አቤቱ ጾምና ጸሎቴን ትቀበል ዘንድ እለምንሃለሁ። ቸርነትን ከእኔ አታርቅ፣ በትእዛዝህም ጎዳና ምራኝ። አቤቱ ወዳጅህን አብርሃምን ባለሟልህን ይስሐቅን ያከበርከው ያዕቆብንም እንደባረካቸው እኔንም ባርከኝ፣ አክብረኝ። ኃይልን በማሸነፍን ጽናትንም ስጠኝ። አቤቱ ቸርነትን ለግሰኝ። አቤቱ የቀድሞውንና የአሁኑንም የኔን የባሪያህን ኃጢአት በቸርነትና በይቅርታ ይቅርበል። አሁንም በጠላቶቼ ላይ ኃይልንና ማሸነፍን አቀዳጀኝ። ሰይጣናትንና አጋንንትንም ሁሉ ከኔ ያርቃቸው። አንተ መሐሪ ይቅር ባይ ነህና ማረኝ፣ ይቅርም በለኝ። ስማኝ፣ በአንተ ተማጽኛለሁ። አደራ ተቀበለኝ፣ አንተን ታምኛለሁ። አቤቱ አንተን ፈልጌያለሁና አትጣለኝ። አቤቱ በቸርነትና በይቅርታ ከችግርና ከፈተና አድነኝ። በክፉዎችና በኃጢአተኞች እጅ አሳልፈህ አትስጠኝ። በመዓልትና በሌሊት በከንፈረ ረድኤትህ ጥላ ሰውረኝ። አቤቱ የእናትና አባቴን በደላቸውን ይቅር በላቸው። አንተ ልብ ያሰበውን ኩላሊት ያመላለሰውን የምትመረምርና የምታውቅ በጠቅላላውም ሁሉን ማድረግ የሚቻልህ ነህና ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። የሥላሴን ጌትነታቸውን ክብር መናገር የሚቻል ምን አንደበት ምንስ ከናፍር ነው? የሥላሴን ምስጢር ማወቅ ወይም መተርጎም የሚቻል ምን ልቦና ምንስ አእምሮ ነው? የሥላሴን ሕልውና መርምሮ ለማወቅ የሚችል ምን ጥበብ ምንስ ፍልስፍና ነው? ሥላሴ በእሳት መጋረጃ ውስጥ የተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳበት የወንዞች ጥልቀት ነው። ሥላሴ የሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ ቅድስና ውሃ ናቸው። ሥላሴ ዓለማትን የያዙ፣ ሥላሴ ዓለማትን በቅጽበት ያቋቋሙ፣ ሥላሴ በጠቅላላው ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በመሆን ይመሰገናሉ። ሥላሴ በማናቸውም ጊዜ የማይነዋወጽ የሃይማኖት መሠረት ናቸው። ሥላሴ ለደጋጎቹ ባልንጀራ፣ ሥላሴ የማይበጠስ የማይቀደር ጽኑ የንጹሐን ትጥቅ ናቸው። ለዚህ የሥላሴ መለኮትነት በመንበርከክ እሰግዳለሁ። በዚህ በሥላሴ ስም እጠጋለሁ፣ አመልካለሁ። በወድቅ በሥላሴ እነሳለሁ፣ ለመውደቅም ብፍገመገም ሥላሴ ይደግፉኛል። ብራብ በሥላሴ እጠግባለሁ፣ ብጠማም በሥላሴ እረካለሁ። ድሃ ብሆን በሥላሴ እበለጽጋለሁ። ብራቆት የሥላሴን ቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝ በሥላሴ እድናለሁ፣ ብቆስልም በሥላሴ እፈወሳለሁ። ብስጭት ቢደርስብኝ በሥላሴ እደሰታለሁ፣ ሐዘን ቢያገኘኝም በሥላሴ እጽናናለሁ። ብታመም በሥላሴ ቸርነት እድናለሁ፣ ብሞትም በሥላሴ ሕይወት እነሳለሁ። ሥላሴ የራሴ አክሊል ናቸው። ሥላሴ አንጻረ ገጽታዬ ማማተቢያ ናቸው። ሥላሴ ዓይኖቼ ብርሃን ናቸው። ሥላሴ ጆሮዬ መስሚያ፣ ሥላሴ ጉንጮቼ ወዝ፣ ሥላሴ አፍ መክፈቻዬ ናቸው። ሥላሴ ከናፍሬን ያነጋገር አልጫነት የሚያጣፍጡ መለኮታዊ ጨው ናቸው። ሥላሴ ርስቴ ፈለማ፣ ሥላሴ ነፍስና የሥጋዬ ጌጥ ወይም ሽልማት ናቸው። በምድርም በሰማይም ያለ ሥላሴ መጋጋጫ ወይም መመኪያ የለኝም። የበደል ሐሩር ቢያቃጥለኝ በሥላሴ እጠለላለሁ። የኃጢአት ነፋስ ቢያውጠልገኝም በሥላሴ እለመልማለሁ። ጠላቶቼ ቢከቡኝ በሥላሴ እከላከላለሁ። ባለጋራዎችም በእኔ ላይ ተንኮልን ቢያሴሩ አልፈራቸውም። የሥላሴ መለኮት ከእኔ ጋር ነውና። ሥላሴ ከልጅነቴ ጀምሮ ተስፋዬ ናቸው። ሥላሴ የእርጅናዬ ዘመን ምርኩዜ ናቸው። የሥላሴ መለኮት ሰይፌ ነው። የሥላሴ መለኮት ጦሬ ወይም ቀስቴ ነው። የሥላሴ መለኮት ጋሻዬ ነው። የሥላሴ መለኮት ከጠላቶቼ ፊት መሸሸጊያዬ ነው። በሥላሴ መለኮት ጠላቴን ድል እነሳለሁ። ሥላሴ ሕይወቴ እንክብካቤ ናቸው። ሥላሴ የእኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ መድኃኒቴ ቀንድ ነው። ሥላሴ ደረቴ ጌጥ ነው። ሥላሴ አንገቴ ማተብ ነው። ሥላሴ ከድካሜ ያጸናኛል። ሥላሴ ኃይሌና መጠጊያዬ ነው። ሥላሴ መጠጊያዬ ቦታዬ፣ ሥላሴ መታመኛዬ ነው። ከእናቴ ማኅፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህን ላደረገልኝ ለሥላሴ ምን ወረታ እከፍላለሁ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በመሐሪነቱ ጠብቆ እስከዚህ ሰዓት ላደረሰኝ ለሥላሴ ምስጋና ይገባል። በማዳን ችሎታው ላዳነኝ ለሥላሴ ምስጋና ይገባል። እንደ በደሌ ላልፈረደብኝ ለሥላሴ ምስጋና ይገባል። ለጌቴ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል። ለአለቃዬ ለሥላሴ ምስጋና ይገባል። በልቦናዬ ብሩክ ለሥላሴ እሰግዳለሁ። በሥላሴ ፊት ልመናዬን አቀርባለሁ። ለሥላሴ ሕመሜን እናገራለሁ።
ሥላሴ በሕያዋን ምድር የምሄድበትን ጎዳና ያመለክተኛል። ዕድሌን አንተ ትወስናለህ እያልኩ ሥላሴን እማልዳለሁ። ሥላሴ ተመልከተኝ፣ ቸልም አትበለኝ፣ ምኞቴንም አታስቀርብኝ። ሥላሴ ለእኔ ለባሪያ ዘውትር የልመናዬን ዋጋ ስጠኝ። ሥላሴ ከደስታ ምንጭ አጠጣኝ። ሥላሴ በይቅርታ ወይን አለምልመኝ ወይም አርካኝ። ሥላሴ በጽድቅህ ቅባት አውዛኝ። ሥላሴ እኔ ባሪያህን ከኃጢአቴ አንጻኝ ጠበኝም። በሥላሴነት እታመናለሁ፣ በሦስትነትም እመካለሁ። ቅድስት ስለምትሆን ሦስትነትህ ይቅር ትላቸው ትምራቸውም ዘንድ የአባቴንና የእናቴን የወንድሞቼንና የእህቶቼን ሰውነት ሁሉ አደራ አስጠብቃለሁ። ዳግመኛም እኔን በደለኛውን ባሪያህን በሰላምና በጤንነት ታኖረኝ ዘንድ እማጸናለሁ። አዳራሹ ጽርሐ አርያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛው በአጸደ ትጉሃን ለሆነ ለእግዚአብሔር ምስጋና ይገባል። ማደሪያውን በኢዮር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። የጽድቅ መብረቅና የሕይወት ነጎድጓድ ከዙፋኑና ከመንበሩ ስር ለሚወጡ ለእግዚአብሔር ምስጋና ይገባል። መቅደሱን በተራራ ላይ ላደረገ ወይም ለሠራ ለእግዚአብሔር ምስጋና ይገባል። መቀመጫው የእሳት አትሮኖስ ስለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለእግዚአብሔር ምስጋና ይገባል። ድንኳኑን የብርሃን ያደረገ ለእግዚአብሔር ምስጋና ይገባል። አዳራሹን በውኃ ለታታ ለእግዚአብሔር ምስጋና ይገባል። ድንኳኑን የእሳት ላደረገ ለእግዚአብሔር ምስጋና ይገባል። ኪሩቤልን አፍራሰ መንግሥቱ ላደረገ ለእግዚአብሔር ምስጋና ይገባል። መልእክተኞቹን በይቅርታ ደመና ለላከ ለእግዚአብሔር ምስጋና ይገባል። ሰረገላውን የነፋስ ባሕሪ ላደረገ ለእግዚአብሔር ምስጋና ይገባል። አመለካከቱ ምድርን ለሚያነዋውጣት ለእግዚአብሔር ምስጋና ይገባል። ልስሻው ምድርን ለሚያጤሳት ለእግዚአብሔር ምስጋና ይገባል። ፍርዱ ልቦናን ደስ ለሚያሰኝ ለእግዚአብሔር ምስጋና ይገባል። የቤቱን ጸፍጸፍ በብረት ለሠራ ለእግዚአብሔር ምስጋና ይገባል። መጋረጃውን እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአካል ሦስትነቱ ለማይጎድል ለእግዚአብሔር ምስጋና ይገባል። የመለኮቱ አንድነት ለማይከፋፈል ለእግዚአብሔር ምስጋና ይገባል። በይቅርታው ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱን በምሕረቱ ለሚሸፍን ለእግዚአብሔር ምስጋና ይገባል። የቸርነቱ ክረምት በበጋነት ለማይለወጥ ለእግዚአብሔር ምስጋና ይገባል። መንግሥቱን መንግሥት ላልተቀደመው ለእግዚአብሔር ምስጋና ይገባል። የሌለበት ጊዜ ያልኖረ የማይኖርበት ጊዜ የማይኖር ለእግዚአብሔር ምስጋና ይገባል። የይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናው በድህነት ለማይለወጥ ለእግዚአብሔር ምስጋና ይገባል። ድምፁ ወይም ቃሉ የነጸብራቅ ባሕሪ ለሆነ ለእግዚአብሔር ምስጋና ይገባል። ልቦናው ለማይቀየም ለእግዚአብሔር ምስጋና ይገባል። ፍርዱ ለማይዛባ ለእግዚአብሔር ምስጋና ይገባል። በእሱ ዘንድ አድሎ የሌለ ለእግዚአብሔር ምስጋና ይገባል። ረቂቅ ባሕሪው ሕፃናትን የሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዝ ቃሉ ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአት የተዳደፉትን የሚያነጻ ለእግዚአብሔር ምስጋና ይገባል። እርኩሳንን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን የሚባርክ ለእግዚአብሔር ምስጋና ይገባል። ድውያንን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳ ምርኩዝ ለሚሆን ለእግዚአብሔር ምስጋና ይገባል። የድኩማን ጽን የሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለከሱት መጠጊያ የሚሆን ለእግዚአብሔር ምስጋና ይገባል። ተስፋ ላጡ ተስፋ የሚሆናቸው ለእግዚአብሔር ምስጋና ይገባል። ብቸኞችን ለሚያረጋጋ ለእግዚአብሔር ምስጋና ይገባል። የዕውራን ብርሃናቸው የሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰጠሙትን ለሚያመጥቅ ለእግዚአብሔር ምስጋና ይገባል። የጠፉትን ለሚፈልግ ለእግዚአብሔር ምስጋና ይገባል። ያዘኑትን የሚያጽናና ለእግዚአብሔር ምስጋና ይገባል። የተከዙትን የሚያስደስት ለእግዚአብሔር ምስጋና ይገባል። ለመውደቅ የሚገመገሙትን የሚደግፍ ለእግዚአብሔር ምስጋና ይገባል። ትሑታንን ለሚያከብር ለእግዚአብሔር ምስጋና ይገባል። ትዕቢተኞችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስማተኞችን መርዝ የሚያበርስ ለእግዚአብሔር ምስጋና ይገባል። የሴረኞችን ምክር የሚያከሽፍ ለእግዚአብሔር ምስጋና ይገባል። ሰነፎችን የሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተተኞችን ስህተታቸውን እንዲያርሙ የሚያደርግ ለእግዚአብሔር ምስጋና ይገባል። ለጎስቋሎች የሚራራ ለእግዚአብሔር ምስጋና ይገባል። የተኙትን ለሚያነቃ ለእግዚአብሔር ምስጋና ይገባል። ቸልተኞችን ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ዱዳዎችን እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮችን ጆሮ እንዲሰማ የሚያደርግ ለእግዚአብሔር ምስጋና ይገባል። ችግረኞችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኞችን የዋህ ለሚያደርግ ለእግዚአብሔር ምስጋና ይገባል።
ክፉዎችን የሚያራራ ለእግዚአብሔር ምስጋና ይገባል። የተጣሉትን የሚያስታርቅ ለእግዚአብሔር ምስጋና ይገባል። የተራቆቱትን የሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙት ልብስ የሚሆን ለእግዚአብሔር ምስጋና ይገባል። የርሁባን ምግብ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ የሚሆን ለእግዚአብሔር ምስጋና ይገባል። የአረጋውያንን ዕድሜ ለሚያራዝም ለእግዚአብሔር ምስጋና ይገባል። ጎልማሶችን ለሚያገርም ለእግዚአብሔር ምስጋና ይገባል። ድሃ አደጎችን ለሚያሳድግ ለእግዚአብሔር ምስጋና ይገባል። ከከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖች ይልቅ ልዑል ለሚሆን ለእግዚአብሔር ምስጋና ይገባል። የገዢዎች ገዢ ለሚሆን ለእግዚአብሔር ምስጋና ይገባል። የነገሥታትን ንጉሥ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአማልክቶች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ ለማይደምን ወይም ለማይጠቁር ለእግዚአብሔር ምስጋና ይገባል። ፍርዱ ለማይለወጥ ለእግዚአብሔር ምስጋና ይገባል። እሱ ቢሰጥ እንጂ ስጡኝ የማይል ለእግዚአብሔር ምስጋና ይገባል። እሱ ቢያበድር እንጂ አበድሩኝ ለማይል ለእግዚአብሔር ምስጋና ይገባል። እሱ ቢፈርድ እንጂ ሊፈርዱለት የማይፈልግ ለእግዚአብሔር ምስጋና ይገባል። እሱ ይቅር ቢል እንጂ ይቅር ሊሉት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያጸድቅ እንጂ ሊያጸድቁት የማይቻል ለእግዚአብሔር ምስጋና ይገባል። እንደሱ ያለ ንጉሥ ለማይኖር ለእግዚአብሔር ምስጋና ይገባል። እሱ ቢወቅስ እንጂ ሊወቅሱት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያይ እንጂ ሊያዩት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢገዛ እንጂ ሊገዙት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢችል እንጂ ለማይቻል ለእግዚአብሔር ምስጋና ይገባል። ከእሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ የሆነ ለእግዚአብሔር ምስጋና ይገባል። በምክሩ ለሚጠበብ ለእግዚአብሔር ምስጋና ይገባል። ምክሩንና ምስጢሩን ሰውና መልአክ ተመራምረው ለማይደርሱበት ለእግዚአብሔር ምስጋና ይገባል። በሥራው የተደነቀ ለእግዚአብሔር ምስጋና ይገባል። ልዕልናው ሊነገር የማይቻልና ተነግሮም የማይፈጸም ለእግዚአብሔር ምስጋና ይገባል። ለእግዚአብሔር ምስጋና ይገባል። ቃሉ እውነት ነገሩም የታመነ ነውና ለዚህ ሥላሴ መለኮት በሰማይና በምድር በባሕርና በቀላያት ሁሉ ምስጋና ይገባል። ለፍጥረቱ ሁሉ ቸርነትንና ይቅርታን ያደርጋልና ይቅርታቸውና በረድኤታቸው በወዳጃቸው በእኔና በሕዝበ ክርስቲያኑ ላይ ለዘላለሙ ጸንቶ ይኑር አሜን። ተአምረ ሥላሴ ይቅርታቸውና በረድኤታቸው በወዳጃቸው በእኔና በሕዝበ ክርስቲያኑ ላይ ለዘላለሙ ይደርና የአብ የወልድና የመንፈስ ቅዱስ ተአምራታቸው ይህ ነው። አንጎት በሚባል አገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስዕል እነሆ እንዲህ ሲሉ ተማጸኑ። ከሄድንበት አገር ከጥልቅ ባሕር መስጠምና መርዘኛ ከሆነው ካዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ካተረፍነው ትርፍ ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንንም ካሉ በኋላ ለንግድ ወደ ቅድስት ሀገር ኢየሩሳሌም ወረዱ። ወደ መርከቡ በገቡ ጊዜ የባሕሩ ማዕበል ጸጥ አለላቸውና የሰላም ጉዞ ሆነላቸው፣ ተጓዙ። በዚህ ጊዜ ከሀገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባሕር ሳያሰጥማችሁ እንደምን ተሻገራችሁ? ሰውን የሚውጥ አዞስ እንዴት ሳያገኛችሁ ቀረ? አላቸው። እኒህ ነጋዴዎችን በእምነታችን መሰረት በብዙ ወርቅ የሥላሴ መርከብ ተከራየን ወይም ለሥላሴ ብፅዓት አደረግን። ወደ ሀገራችንም በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ብፅዓት አድርገን እንሰጣለን ብለናል አሉት። ከጥቂት ቀን በኋላ እኒህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ሆይ ባሕሩን ተሻግረን እዚህ ለመድረስ አስቀድመን የተናገርነውን አንርሳ፣ በማናውቀውም ሀገር ብዙ ወርቅና ብር አትርፈናልና ብፅዓታችንን ወይም ስዕለታችንን እንዳንተው ሲል አሳሰባቸው። አሁንም ወንድሞቼ ሆይ በእውነት የምነግራችሁን ስሙኝ። እንደ ስዕለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እኒህ ሦስቱ ሥላሴ ገንዘባችን ሁሉ ያጠፉብናል አላቸው። እነሱ ግን እኛ አንድ ብር እንኳ አንሰጥም፣ አንተ ግን ከፈለግህ ስጥ፣ ለራስም አንተ ራስህን እወቅ፣ እኛስ ነገርህን አንሰማም፣ እንዳንተ ያለ መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንምና አሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጠፋላችሁ? ወይም እኮ ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አቷሏችሁ ይሆን አላቸው። ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ
በመርከብ ተሳፈሩ። በዚህ ጊዜ ከነፋሱ ኃይል የተነሳ መርከቡ ተነዋወጠ፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹ በባህር ውስጥ ሰጠሙ። ይህን ታማኝ ነጋዴ ግን ሥላሴ ከባህር አውጥተው በባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ ያደረግን አሉት። እንግዲህ የአንተን ገንዘብ አንፈልግም፣ እምነትህ ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቅ ባህር ውስጥ እንደሰጠሙ ተመልከት፣ አስተውል አሉት። እንግዲህ አንተ ወደ ምድረ አንጎት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰባቸው ሁሉ ንገር አሉት። ነጋዴውም እናንተ የሀገር ታላላቅ አባቶች ሆይ እናንተ እነማን ናችሁ? ስማችሁስ ማን ይባላል? አላቸው። እነሱም እኛ ዓለሙን ሁሉ የፈጠርን ሥላሴ እንባላለን አሉት። ይህንንም ቃል ከአብና ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትን ነገር ሁሉ ነጋዴዎቹም በከንቱ እንደጠፉና እሱ ግን ሥላሴዎችን በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎቹ የተደረገው ነገር ሁሉ እጅግ አስደናቂ ነው በማለት አደነቁ። በዚህ ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሆችና ለችግረኞች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ዓለም ድካም እስከ አረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውን መታሰቢያ አብዝቶ ያደርግ ጀመር። ይቅርታቸውና ተረዴታቸው ከወዳጃቸው ከእኔና ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። አነሳስቶ ላስጀመረ አስጀምሮ ላስፈጸመ ለልዑል እግዚአብሔር ስም ፍጹም ምስጋና ይግባው አሜን።